ተማሪዎች እንዴት ናችሁ? በዛሬው ዕለት የ12ኛ ክፍል ጂኦግራፊ ትምህርት ዩኒት 1 የመጨረሻውን ፓርት ወይንም ደግሞ ፓርት 5 ነው የምናየው። ስለዚህ በዛሬው ቪዲዮ ቀጥታ የምናየው ስለ ኤክስተርናል ፎርስስ ወይንም ደግሞ ኤግዞጂኒክ ፎርሶች ስለምንለው ብቻ ነው የምናየው ማለት ነው። ኦኬ እንሂድበት። የመጀመሪያው ኤክስተርናል ፎርስ ወይንም ደግሞ ኤግዞጂኒክ ፎርስ የሚባሉት ምንድን ናቸው የሚለውን እንመልከት። There are forces that act on the surface of the earth from the outside. ከዚህ በፊት ስናወራ ኢንተርናል ፎርሶች የሚባሉት በመሬት ውስጥ ያሉና የመሬትን ሼፕ የሚቀይሩ ኃይሎች ናቸው ብለናል አይደለ? ኤክስተርናል ፎርስ ስንል ግን በመሬት አካል ላይ ወይንም ደግሞ በላይኛው የመሬት አካል ላይ የሚገኙ ኃይሎች ማለት ነው። These forces agents include raining water, wind, moving air, sea waves, etc. ስለዚህ እነዚህኞቹ ኃይሎች ወይንም ደግሞ ኤጀንቶች በውስጣቸው ምን ይይዛሉ? ኤክስተርናል ፎርስ ስንል የመጀመሪያ ሩኒንግ ወተር ነው፣ የሚሄድ ውሃ ማለት ነው። ንፋስ ዊንድ አለ፣ ሙቪንግ ኤስ ለምሳሌ በረዶች በሚቀልጡበት ጊዜ አንድ አካባቢ ላይ በጣም የበረዶ ግግር ካለ በረዶ በሚቀልጥበት ጊዜ ይንሸራተታል፣ ይንከባለላል አይደል? እንደዛ ሙቭ የሚያደርገውን በረዶ እንደገና ደግሞ በባህር ላይ የሚነሱ ማዕበሎችን ወይንም ደግሞ ሞገዶችን ሁሉ ምን ብለን እንጠራቸዋለን? ኤክስተርናል ፎርስ ብለን እንጠራቸዋለን። ዩዥዋሊ ኤክስተርናል ፎርስስ ሌቭል ዘ አፕ ኤንድ ዳውን ኦፍ ዘ እርዝ እና እነዚህ ኤክስተርናል ፎርሶች ከመሬት በላይም ከመሬት ወደ ታችም እንትኑን ላይክ ኢንቫይሮንመንቱን የሚቀይሩ ናቸው ማለት ነው። ዚስ ፕሮሰስ ኦከር ኢን ቱ ዌይስ። ስለዚህ እነዚህ ኤክስተርናል ፎርሶች የመሬትን ውጫዊ አካል የሚቀይሩ ናቸው። ወደ ላይም ሊሆን ይችላል፣ ወደ ታችም ሊሆን ይችላል። ይሄ የሚሆነው በሁለት መንገዶች ነው። እነዚህ ነገሮች የመሬትን ፊውቸር የሚቀይሩት በሁለት መንገድ ነው። አንደኛው ዴኑዴሽን ይባላል፣ ሁለተኛው ደግሞ ዲፖዚሽን ይባላል። ምንድን ናቸው የሚለውን ነገር እንመልከት። የመጀመሪያው ዴኑዴሽን የምንለው ነው። ዴኑዴሽን ኢዝ ሎወሪንግ ኦፍ ዘ ላንድ ባይ ዌዘሪንግ አዌይ ዘ ሰርፌስ ኦፍ ዘ እርዝ ማለት ነው። ዴኒዴሽን ማለት አንድ የመሬት አካል ሎወር እያደረገ ወይንም ደግሞ ከነበረበት እያነሰ፣ ለምሳሌ በኢሮዥን ሊሆን ይችላል ወይም ደግሞ በዌዘሪንግ በዝናብ በንፋስ እየተጠረገ መጀመሪያ የነበረው ነገር ሄዶ የመሬቱ እንትን እየቀነሰ ሲመጣ፣ መጠን እየቀነሰ ሲመጣ ያንን ምን እንለዋለን? ዴኑዴሽን እንለዋለን። ዴኑዴሽን ሁለት ነገሮች በውስጡ አሉ። የመጀመሪያው ዌዘሪንግ ነው፣ ሁለተኛው ደግሞ ኢሮዥን ነው። ምን ማለት ነው የሚለውን ነገር እናያለን። አሁን እዚህ ጋር የምትይዙት ምንድን ነው? ኤክስተርናል ፎርሶች በምድር ላይ በሚሰሩበት ጊዜ ሁለት ፊውቸሮችን ነው የሚጠቀሙት ወይም ፕሮሰስ ነው የሚጠቀሙት። የመጀመሪያው ዴኑዴሽን የምንለው ነው፣ ሁለተኛው ዲፖዚሽን የምንለው ነው። ዴኑዴሽን ማለት አንድ መሬት እየተጠረገ ሲሄድ ወይንም ደግሞ መጀመሪያ ከነበረው አማውንት እየቀነሰ ሲመጣ ዴኑዴሽን እንለዋለን። ስለዚህ ዴኑዴሽን ደግሞ የሚፈጠረው በሁለት መንገድ ነው። አንደኛው ዌዘሪንግ ነው፣ ሁለተኛው ደግሞ ኢሮዥን ነው። እነዚህን ደግሞ እንመልከታቸው። የመጀመሪያው ዌዘሪንግ ያልነው ነው። ዌዘሪንግ ሪፈርስ to the gradual breakdown of rocks into pieces. These rocks lie on the surface of the earth. How do rocks break down into smaller fragments? ስለዚህ ዌዘሪንግ ማለት ምን ማለት ነው? የድንጋይ አካላት እየተሰባበሩ ወደ ፒስ የሚቀየሩበት ፕሮሰስ ነው ማለት ነው። በመሬት ላይ ያሉ ድንጋዮች የሚሰባበሩበትን ፕሮሰስ ምን እንለዋለን? ዌዘሪንግ እንለዋለን። ይሄ ፕሮሰስ ደግሞ ምንድን ነው የሚያደርገው? አንድ ትልቅ ድንጋይ ካለ ወይንም ደግሞ የተለያዩ ድንጋዮች ካሉ እነሱን ወደ ስሞለር ፍራግመንትስ መቀየር ነው፣ ወይም ወደ ትንንሽ ፒሶች። አንድ ትልቅን ድንጋይ አፈረካክሱ ወደ ትንሽነት የሚቀየርበትን ፕሮሰስ ምን እንለዋለን? ዌዘሪንግ እንለዋለን በቀላሉ። ሶ ዌዘሪንግ ደግሞ ሮክ ላይ የሚተገበረው በሁለት መንገድ ነው። እሱም ፊዚካል ወይንም ደግሞ መካኒካል ዌዘሪንግ በምንለው እና ሁለተኛው ደግሞ ኬሚካል ዌዘሪንግ በምንለው ነው። እንዴት ነው ድንጋዮች የሚሰባበሩ ስንል ኦር ፊዚካሊ ኦር ኬሚካሊ። ምን እያለን ነው? ፊዚካል ስንል ምን እያለን ነው? ኬሚካል ስንል ምን እያለን ነው? ይህንን እናያለን። ነገር ግን ቤዚክ ኮንሰፕቱን እንድትይዙት ፊዚካል ወይንም ደግሞ ሜካኒካል ዌዘሪንግ ሲባል የዛንን ድንጋይ መጠን ፒስ ምናምን
ምናምን ይቀይራል እንጂ በውስጡ ያለውን ኬሚካሎች ወይንም ደግሞ ንጥረ ነገሮች አይቀይረውም። በሚቀይረው ጊዜ በውስጡ ያለው ኬሚካል ተቀይሮ ወደ ሌላ ድንጋይነት ኦር ሰምቲንግ ወደ ሌላ ነገርነት ከተቀየረ ያንን ኬሚካል ዌዘሪንግ እንለዋለን። ለምን? በውስጡ ያሉ ኮምፖነንቶች ተቀይረዋል ማለት ነው። ፊዚካል ስንል ግን በመጠኑ ወይም በቅርጹ ሲቀየር ማለት ነው ያ ነገር። ሶ እስቲ ነው መጽሐፋችሁ ምን ይላል? ፊዚካል ዌዘሪንግ ኢዝ ዘ ፕሮሰስ ባይ ዊች ሮክስ አር ብሮከን ኢንቱ ስሞለር ፒስስ። ቅድም እንደተነጋገር ነው ዌዘሪንግ ማለት ፊዚካል ዌዘሪንግ ማለት ፕሮሰስ ነው። ፕሮሰሱ ምን የሚያደርግ ነው? ትልቅ የሆነውን ድንጋይ ወደ ስሞለር ፒስስ ወይንም ደግሞ ወደ ትንንሽ ድንጋዮች ወይንም ፍርስራሾች የሚቀይርበት ፕሮሰስ ነው። ኢች ፍራግመንት ሃዝ ሲሚላር ኬሚካል ካራክተሪስቲክስ ላይክ ኦሪጂናል። አያችሁ ዋናው የነበረው ድንጋይ አለ አይደል? ሲፈረካከሱም በውስጡ ያለውን ኮምፖነንት ሄዳችሁ ብታጠኑት አንድ አይነት ኮምፖነንት ነው። በአንድ አይነት ሁኔታ ነው የተሰሩት፣ ወይንም ደግሞ አንድ አይነት ኮምፖነንት ነው በውስጣቸው ያለው ንጥረ ነገር አንድ አይነት ነው። There are three important physical processes that cause rocks to break down into pieces. ሶስት ፕሮሰሶች አሉ። አሁን በዌዘሪንግ ውስጥ ሮክ ላይ ሲተገበር በሁለት ከፍለነዋል፣ ፊዚካል እና ኬሚካል ዌዘሪንግ ብለን። ፊዚካል ዌዘሪንግ ደግሞ ድንጋዩን ለማፈራረስ የሚጠቀምበት ሶስት የሆኑ ታዋቂ መንገዶች አሉ። የመጀመሪያው ተርማል ኤክስፓንሽን ኤንድ ኮንትራክሽን የምንለው ነው። ሁለተኛው ፎረስት አክሽን የምንለው ነው። ሶስተኛው ደግሞ ፕላንት ኤንድ አኒማል አክሽን የምንለው ነው ማለት ነው። ስለዚህ ምን ማለት ነው? እንዴት ነው ድንጋዮችን ፊዚካሊ የሚከፋፍሉት ስንል በሶስት መንገድ ተርማል፣ ፎረስት አክሽን እና ፕላንት ኤንድ አኒማል አክሽን። እነዚህ ደግሞ ምን ማለት ናቸው የሚለውን እንመልከት። ተርማል ኤክስፓንሽን ኤንድ ኮንትራክሽን ማለት ምን ማለት ነው? ተርማል ኤክስፓንሽን ኤንድ ኮንትራክሽን ማለት ኢን ሲምፕል ወርድ እንዲገባችሁ ሳነብላችሁ፣ ተርማል ኤክስፓንሽን ኤንድ ኮንትራክሽን ማለት እንግዲህ በአንድ አካባቢ ላይ መቼስ ለምሳሌ እናንተ የምትኖሩበት አካባቢ ደጋ ሊሆን ይችላል፣ ወይነ ደጋ ሊሆን ይችላል፣ ወይም ቀዝቃዛም ላይሆን ይችላል፣ ኦር በረሃ ሊሆን ይችላል። ነገር ግን ምን ይፈጠራል ማለት ነው? ቴምፕሬቸር ይቀያየራል። ሞስት ኦፍ ዘ ታይም ማለት ነው ቴምፕሬቸር ይቀያየራል። በሚቀያየርበት ጊዜ ደግሞ ሮኮቹ ላይ የሚፈጥረው ተጽዕኖ አለ። ለምሳሌ ቀን ላይ በጣም የሚሞቅ ከሆነና ማታ ላይ የሚበርድ ከሆነ ምን ሆነ ማለት ነው? ቴምፕሬቸሩ ተቀያይሯል ማለት ነው። ስለዚህ ይሄ ደግሞ ድንጋዮቹ ላይ ተጽዕኖ አለው። እስቲ በደንብ እያነበብን ደግሞ እንረዳው። ተርማል ኤክስፓንሽን ኤንድ ኮንትራክሽን ኢን ዘ ሆት ኤንድ ድራይ ኤሪያስ። አሁን የምናወራው በጣም ሙቀት ስላለባቸው አካባቢዎች ነው፣ ወይንም ደግሞ ደረቅ ወደሆኑ ብዙም ጊዜ ዝናብ ወደማያገኙ አካባቢዎች ነው በደንብ ተርማል ኤክስፓንሽን አክቲቭ የሚሆነው። ሶ ቼንጅ ኦን ዘ ሰርፌስ ኦፍ ዘ ሮክ። እንግዲህ ይሄ የሚቀይረው ምኑ ነው? የድንጋዩን ሰርፌስ ነው የሚቀይረው ማለት ነው። ኢን ሰች ኤሪያስ አት ኤ ዴይ ታይም ሮክ አር ሂትድ ግረንትሊ። እንደሚታወቀው ቀን በሚሆንበት ጊዜ በጣም ከባድ የሆነ ሙቀት አለ። ስለዚህ ምን ይሆናል ማለት ነው? ድንጋዩ ያሞቀዋል፣ በጣም ያሞቀዋል ማለት ነው። ዚስ ኮዝስ ዘ ሰርፌስ ሌየርስ ኦፍ ዘ ሮክ ቱ ኤክስፓንድ። አያችሁ አንድ ነገር ሙቀት በሚኖርበት ጊዜ ምን ይሆናል? ኤክስፓንድ ይሆናል ወይንም ደግሞ እየሰፋ ይሄዳል። ምክንያቱም አንድ ነገር በቀዘቀዘ ቁጥር ምን እየሆነ ነው የሚሄደው? ኮንትራክት እያደረገ ነው የሚሄደው። ለምሳሌ እናንተ ብርድ በሚሆንበት ጊዜ ምንድን ነው የምታደርጉት? እጃችሁን ትጨብጣላችሁ፣ ራሳችሁን ታቅፋላችሁ። ምን እያደረጋችሁ ነው? ኮንትራክት እያደረጋችሁ ነው ሙቀት ለመሰብሰብ አይደለ? ሙቀት ሲሆን ግን በቃ ፈታ ትላላችሁ። ሶ ልክ ይሄንን ነገር ወደ ድንጋይ አምጥታችሁ አስቡት። ስለዚህ ድንጋይም በጣም ሀይ የሆነ ሂት በሚኖርበት ጊዜ በውስጡ ያሉ ፓርቲክሎች ኤክስፓንድ ያደርጋሉ፣ ይፍታታሉ። ድንጋዩ ምን ያደርጋል ማለት ነው? ሰፋ ሰፋ ይላል ማለት ነው። ሶ ይሄ በቀን ነው። አቴናይት ደግሞ እንደምታውቁት በረሃ አካባቢ ላይ ደግሞ የሙቀት መጠን ምን እያለ ነው የሚሄደው? ናይት ላይ እየቀነሰ ሎው እየሆነ ነው የሚሄደው። ስለዚህ ይሄው ራሱ ቀን ላይ ኤክስፓንድ ያደረገው ድንጋይ ምን ማድረግ አለበት ማለት ነው? እየቀዘቀዘ ሲመጣ ቴምፕሬቸሩ ሲቀንስ ራሱ ኮንትራስት ያደርጋል ማለት ነው። ስለዚህ ራሱን ይሰበስባል። ይሄ ማለት ምን ማለት ነው? አንዴ ኤክስፓንድ ያደርጋል፣ አንዴ ኮንትራክት ያደርጋል። ይጨምራል፣ ይቀንሳል፣ ይሰፋል፣ ይጠባል፣ ይሰፋል፣ ይጠባል። እንደዛ አድርጋችሁ አስቡት። ዲዩ ቱ ዚስ ኮንትራክሽን ኤንድ ኤክስፓንሽን ፕሮሰስ ዘ ሮክ ሌየርስ ፒል ኦፍ ኤንድ ፎል ቱ ዘ ግራውንድ። አያችሁ በዚህ ፕሮሰስ ውስጥ ድንጋዩ ምን እየሆነ ነው የሚሄደው? እየተሰነጣጠቀ ነው የሚሄደው ማለት ነው። ምክንያቱም ኮምፕረስ ሲያደርግ እንደገና ኤክስፓንድ ሲያደርግ ምን ይሆናል ማለት ነው?
በፒስ ስዕሉ ላይ ይኸው እዚህ ጋር እንደምትመለከቱት እየተሰባበረ ይሄዳል ማለት ነው። ለምሳሌ ከላዩ ላይ እየተሰባበረ ይሄዳል። ለምሳሌ ሽንኩርት ወስዳችሁ አይታችሁ የምታውቁ ከሆነ ወንዶቹም መቼስ ሲላጥ አይታችሁ ታውቃላችሁ እርግጠኛ ነኝ። ስለዚህ ሽንኩርቱ በሚላጥበት ጊዜ ከላዩ ላይ ነው አይደለ እየተላጠ የምንፈልገው ፓርት የሚቀረው። ልክ እንደዛው ድንጋዩም ቅርፊቱ እየተወገደ ምን ያደርጋል ማለት ነው እየፈራረሰ ሄዶ ይሰባበራል ወይም ወደ ትንሽ ፒሶች ይቀየራል ማለት ነው። ይሄ ድንጋይ እንደዚህ የሚሆንበት ሌየሮቹ የሚሰባበሩበትን ፕሮሰስ በቴምፕሬቸር ምክንያት ደግሞ ምን እንለዋለን? ኤክስፎሊዬሽን እንለዋለን። ይሄ ፕሮሰስ ነው። ድንጋይ በቴምፕሬቸር ምክንያት ሌየሮቹ እየተሰባበሩ ሲወድቁ ኤክስፎሊዬሽን እንለዋለን። ይሄ አንደኛው የፊዚካል ዌዘሪንግ ምሳሌ ነው፣ ተርማል ኤክስፓንሽን። ስለዚህ በቴምፕሬቸር መጨመርና መቀነስ ምክንያት ድንጋዩ ከተሰባበረ ኢትስ ፊዚካል ዌዘሪንግ እንለዋለን ማለት ነው። ይሄ አንደኛው ነው ማለት ነው። ሁለተኛው ደግሞ ከፊዚካል ዌዘሪንግ አይነቶች ውስጥ ሁለተኛው ምንድን ነው አለን? ፎረስት አክሽን ወይንም ደግሞ ምን ማለት ነው? ፎረስት አክሽን ማለት ከጫካ ጋር አያያዝም። እሺ ምን ታዲያ ምን ማለት ነው ከጫካ ጋር ካልተያያዘ ብላችሁ ከጠይቃችሁኝ ዌን ወተር ፍሪዝስ ውሃ በሚቀዘቅዝበት ጊዜ ቅድም ከላይ ተርማል ኤክስፓንሽን አብዛኛውን ጊዜ የት ነው የሚፈጠረው አለን? በረሃማ አካባቢ ወይንም ደግሞ ደረቅ የአየር ንብረት ያለበት አካባቢ፣ ሙቀት ያለበት አካባቢ ነው ብለናል። ፎረስት አክሽን የምንለው ግን የሚፈጠረው የት ነው? በጣም ቅዝቃዜ ያለባቸው አካባቢዎች ኦር ሞስት ፕሮባብሊ ቅዝቃዜ ያለበት አካባቢ ላይ ነው የሚፈጠረው። ለምን በሉኛ? እሺ ዌን ወተር ፍሪዝስ ኢን ዘ ቮሊዩም ኢንክሪዝስ ኢፍ ወተር ኢን ዘ ክራክ of the rocks freezes, it expands and pushes the side of the cracks, then the cracks widen and deepen. አያችሁ አሁን ደግሞ እዚህ ጋር ምንድን ነው የሚፈጠረው? እነዚህ ድንጋዮች በመጀመሪያ ስንጥቅ አላቸው። እነዛ ስንጥቆች ውስጥ እርጥበት በሚኖርበት ጊዜ ውሃ ይገባል ማለት ነው። ውሃ ከገባ በኋላ ደግሞ ቀዝቃዛ አካባቢ ላይ ምንድን ነው የሚሆነው? ውሃው ፍሮዝ ያደርጋል። ምን ያደርጋል? ፍሮዝ ያደርጋል። ይቀዘቅዝና በረዶ ይሰራል ማለት ነው። ያ በረዶ ደግሞ ምን ያደርገዋል ማለት ነው? ያክራክ። ምክንያቱም አንድ ነገር ታውቃላችሁ በቀዘቀዘ ቁጥር ኤክስፓንድ እያደረገ ነው። በደንብ በረዶ ሲሆን አንዱ ውሃ፣ በተለይ ውሃ፣ ስለ ውሃ ነው የምናወራው። ቅድም አሁን አንድ ነገር ቅዝቃዜ ሲነካው ኮንትራክት ያደርጋል ብለናል አይደለ? ግን ውሃ በጣም እየቀዘቀዘ ሲመጣ ሶሊድ ነው አይደለም የሚሆነው። ስለዚህ ምን ይሆናል ማለት ነው? ጠንካራ ይሆናል። ስለዚህ ያ በረዶ ምን ያደርገዋል ማለት ነው? የዛ ድንጋይ ስንጥቅ ወይንም ደግሞ ክራክ እየሰፋ እንዲሄድ ምክንያት ይሆናል ማለት ነው። ፎረስት አክሽን ኢዝ ቬሪ ኮመን ኢን ኩለር ኤሪያስ ኦፍ ዘ ወርልድ። እንደነገርኳችሁ በጣም ቀዝቃዛ የሆኑ የዓለማችን ክፍሎች ላይ የተለመደ ነገር ነው ወይም ኮመን ነው። ዲዩ ቱ ፎረስት አክሽን ሮክስ ብሬድ አፕቱ ኢንቱ ፒስስ። አብዛኛውን ጊዜ እንግዲህ ስንጥቁ ባለበት ቦታ ሁለት ቦታ ይከፋፍሉታል፣ ድንጋዩን ይሰነጥቁታል ማለት ነው። ዘን ዘ ፍራግመንትስ ኮሌክት አራውንድ ዘ ሎወር ስሎፕ ኦፍ ሮኪ አውትክሮፕስ ሰች አስ ሮክ ኮሌክሽን አር ኮልድ ስክሪስ። ስለዚህ አሁን እዚህ ጋር ምን እያለን ነው? እነዚህ የተሰባበሩ ድንጋዮች ደግሞ እየተንከባለሉ ሎወር ፓርት ላይ ሞስት ኦፍ ዘ ታይም፣ ለምሳሌ አሁን እያወራን ያለነውን ነገር ተለቅ አድርጋችሁ አስቡትና የድንጋይ ተራራ ነው ብላችሁ አስቡት። አሁን እዚህ ተራራ ላይ ያሉ ድንጋዮች ስንጥቅ ኖሯቸው በረዶ ውስጣቸው ገብቶ ከተሰባበሩ በኋላ ወዴት ነው ሄደው የሚከማቹት? ይንከባለላሉ አይደለ? ስለዚህ ሎወር የሆነ ስሎፕ ያለበት ቦታ ነው የሚጠራቀሙት። ለምሳሌ አት ዘ ኤጅ ኦፍ ማውንቴን፣ ከተራሮች ስር ሊሆን ይችላል ወይ በቃ ከስር ሎወር ፓርት ላይ ነው የሚጠራቀሙት የሚሰበሰቡት ማለት ነው። እነዚህ ዲፖዚትድ የሆኑትን የድንጋይ ስብርባሪዎች ወይም የተጠራቀሙትን የድንጋይ ስብርባሪዎች ደግሞ ምን ብለን እንጠራቸዋለን? ስክሪስ እንላቸዋለን ማለት ነው። ስለዚህ ሁለተኛው የፊዚካል ዌዘሪንግ አይነት ፎረስት አክሽን የምንለው በውሃ ምክንያት የሚፈጠር ነው። ውሃ ድንጋይ ውስጥ ገብቶ ፍሪዝ በሚያደርግበት ጊዜ ድንጋዩ ክራክ እንዲያደርግ ምክንያት ይሆናል። ይህም ፎረስት አክሽን እንለዋለን። እነዚህ የተሰባበሩት ፒሶች ደግሞ የሆነ ቦታ ላይ ይጠራቀማሉ። እነዚህም ፒሶች ምን ብለን እንጠራቸዋለን? ስክሪስ እንላቸዋለን ማለት ነው። ሶስተኛው የፊዚካል ዌዘሪንግ አይነት ደግሞ ፕላንትስ ኤንድ አኒማል አክሽን ነው። ይችኛዋን እንኳን እናንተም ታውቃታላችሁ ብዬ በጣም አስባለሁኝ። ግን እስቲ ሌተስ ዳይቭ ቱ ትምህርታችሁ ላይ ያለውን እንመልከት። ዘ ሩትስ ኦፍ ሰም ፕላንትስ፣ የአንዳንድ እጽዋት ስር ማለት ነው። ስፔሻሊ ትሪስ
ምክንያቱም እንግዲህ አበባ ምናምን ሲሆን ታውቃላችሁ ስሩ ትንሽዬ ነው አይደለ? በቀላሉ የምንነቅለው እኮ ስሩ ትንሽ ስለሆነ ነው። ግን እንደ ዛፍ ያሉ ትልልቅ እጽዋቶች በሚሆኑበት ጊዜ እነዚህ ስሮች ምን ያደርጋሉ? ድንጋዮቹ ስንጥቅ ውስጥ ወይንም ደግሞ ክራክ ውስጥ ይገባሉ። ኢንተር ዘ ክራክስ ኦፍ ዘ ሮክስ። አያችሁ የድንጋዩ ስንጥቅ ስር ይገባሉ መጀመሪያ ማለት ነው። ወይን ዘ ሩት ኮንቲኒው ቱ ግሮ። መቼስ እንግዲህ ታውቃላችሁ እጽዋት ህይወት አላቸው። ስለዚህ ምን መሆን አለባቸው? ማደግ አለባቸው። እነዚህ እጽዋቶች በሚያድጉበት ጊዜ ደግሞ እዛ ስንጥቅ ውስጥ ገብተው ለማደግ ምን ማድረግ አለባቸው? ያን ድንጋይ መግፋት አለባቸው። ክራክ ውስጥ ሲገቡ ቀጭን ነበሩ። አሁን ግን እያደጉ ነው፣ ኤክስፓንድ እያደረጉ ነው። ስለዚህ ሞር ስፔስ ያስፈልጋቸዋል ማለት ነው። they need more space. Then the force the cracks and widen them. ስለዚህ ክራኩን ለማስፋት ወይም ደግሞ ስፔስ ለማግኘት መግፋት ይጀምራሉ ማለት ነው። this leads to breakdown of the rock. ይሄ ግፊት ደግሞ እየጨመረ ሲመጣ ምን ይፈጠራል ማለት ነው? ድንጋዩን ይሰነጥቀዋል ማለት ነው። ክሬቸርስ ሰች አስ ዋርም፣ ለምሳሌ እንደ ሌሎች ደግሞ እንስሳት አሉ አይደለ? እንደ ትላትል፣ እንደ ጥንቸል፣ ሞልስ እነዚህ አንዳንድ ደግሞ እጽዋት እንስሳት አሉ ምን የሚያደርጉ ቀዳዳ የሚቆፍሩ ማለት ነው። ወደ ታች ምግብ ለማግኘት ሊሆን ይችላል፣ ለመኖር። አሁን ለምሳሌ ቀበሮ ጉድጓድ ውስጥ ነው አይደል የሚኖረው? ቆፈር አድርጎ ጉድጓድ ውስጥ ነው የሚኖረው። ሰው እንደዚህ ደግሞ ትላትል ሊሆኑ ይችላሉ። በቃ የተለያዩ እንስሳ ዝርያዎች ግራውንድን የሚቆፍሩትም ድንጋይ ብሬክዳውን እንዲሆን ምክንያት ይሆናሉ ማለት ነው። ሶ በዚህ መልኩ ተረዱት። ይሄ ሶስተኛው ድንጋይ እንዲሰባበር የምናደርግበት ፊዚካል ዌዘሪንግ መካኒዝም ነው፣ ፕላንት ኤንድ አኒማልስ አክሽን ማለት ነው። አሁን ይሄንን ጨረስን። ሶ ሁለተኛው ደግሞ እንግዲህ በደንብ እያስተዋላችሁ ዌዘሪንግን እያየን ያለ ነው አይደለ? አሁን ዌዘሪንግ ላይ ፊዚካል አይተናል፣ ኬሚካል እናያለን ማለት ነው። ሶ ወደ ኬሚካል ዌዘሪንግ እንሂድ። ኬሚካል ዌዘሪንግ this involves a complete change in internal structure of rocks. How does the structure of rock change permanently? Chemical weathering can occur because of dash. So እዚህ ጋር ምን እያለን ነው? ይሄ ደግሞ አያችሁ ድንጋዩ መሰባበር ብቻ ሳይሆን በውስጡ ያለውን ኮምፖነንት ይቀየራል። ለምሳሌ መጀመሪያ የምታውቁት ድንጋይ ላይምስቶን ከሆነ ያ ላይምስቶን ብሬክ ዳውን አድርጎ ወደ ሌላ ነገር ይቀየራል፣ ወደ ሌላ የድንጋይ ዝርያነት ይቀየራል። ስለዚህ በውስጡ ያለውን የኬሚካል ስትራክቸር የሚቀይሩ ነገሮች ከሆኑ ኬሚካል ዌዘሪንግ ነው የምንለው። ይሄም በሁለት መንገድ ይፈጠራል። ፊዚካል ሲሆን በሶስት መንገድ፣ ኬሚካል ሲሆን በሁለት መንገድ። አንደኛው ሪኢናክሽን ነው፣ ሁለተኛው ደግሞ ፕላንትስ ኤንድ አኒማልስ ነው። ስለዚህ ፕላንቶች እና አኒማል ፊዚካሊም ኬሚካሊም የአንድን ድንጋይ እንትን ሊሰባብሩ ይችላሉ ማለት ነው። ሶ የመጀመሪያው ሪኢናክሽን እንዴት ነው ኬሚካሊ ድንጋዩን የሚቀይረው ስትራክቸሩን ኬሚካል ስትራክቸሩን የሚቀይረው የሚለውን ነገር እስቲ። ዋተር ኢዝ ዘ ሞስት ኢምፖርታንት ኤጀንት ኦፍ ኬሚካል ዌዘሪንግ። ስለዚህ ኬሚካል ዌዘሪንግ ላይ በጣም አስፈላጊ ወይም አለ የሚባል ዋነኛው ነገር ምንድን ነው ማለት ነው? ይሄ ወተር ነው ወይንም ደግሞ የዝናብ ውሃ ነው። ዚስ ኢዝ ኖት ትሩ ፎር ፒውር ወተር። ለፒውር ወተር እውነት ላይሆን ይችላል፣ ምክንያቱም ፒውር ወተር በውስጡ ሃይድሮጅን እና ኦክሲጅን ብቻ ስላለው ማለት ነው። ስለዚህ እያወራን ያለ ነው ስለምንድን ነው ማለት ነው? ስለ ሬን ወተር ነው። ሬን ወተር ነው ለኬሚካል ዌዘሪንግ አዝ ቢግ ኢምፖርታንት ኢሹ የምንወስደው እሱን ነው ማለት ነው። ሶ በት ዘ ሬን ወተር ዲዞልቭድ ኦክሲጅን ኤንድ ካርቦን ዳይኦክሳይድ አዝ ኢት ፎልስ ትሩ ዘ አትሞስፌር። ሶ ምንድን ነው የሚፈጠረው? ዝናብ በሚዘንብበት ጊዜ ኦክሲጅን እና ካርቦን ዳይኦክሳይድ ዲዞልቭ ያደርጋሉ ወይንም ደግሞ ፎል ያደርጋሉ ወይም ይሟሟሉ። እንግዲህ ዲዞልቭ የሚለውን መሟሟት ነው በአማርኛው። ኢትስ ኖት ኤግዛክት ትርጉሙ፣ ግን ኦክሲጅን እና ካርቦን ዳይኦክሳይድ ምን ያደርጋሉ ማለት ነው? ዲዞልቭ ያደርጋሉ። ዲዞልቭ በሚያደርግበት ጊዜ ምን ይፈጠራል? ወተሩ ፒውር አይደለም ወይም ደግሞ ንጹህ አይደለም። ምክንያቱም ሃይድሮጅን እና ኦክሲጅን ብቻ አይደለም ያለው፣ አየር ላይ ያለው ካርቦን ዳይኦክሳይድም ኦክሲጅንም እንደገና ዲዞልቭ ያደርጋል። ስለዚህ ማለት ነው ንጹህ አይደለም። ሰም ሚነራልስ ላይክ አይረን ዊል ረስት ዌን ዘይ ቢካም ኢን ኮንታክት ዊዝ ሬን ዌተር ዊዝ ሃዝ ዲዞልቭድ ኦክሲጅን ፍሮም አትሞስፌር። አያችሁ፣ አሁን ለምሳሌ የዝናብ ውሃ አይረን ያለበትን ብረት
የሆነውን ነገር በሚነካበት ጊዜ ይዝጋል። ለምንድን ነው የሚዝጋው? ምክንያቱም በውስጡ ዲዞልቭድ የሆነ ኦክሲጅን አለ። ከዛ ጋር ሪያክሽን ስለሚፈጥር ያዝገዋል ማለት ነው። ስለዚህ ከዚህ ምንድን ነው የምትረዱት? የሬን ወተር ፒውር አለመሆኑን ትረዳላችሁ ማለት ነው። ሶ ምን ይለናል? ረስቲንግ ሜክስ አይረን ዊክ ኤንድ ብሬከብል። አያችሁ፣ ይሄ ረስቲንግ በሚፈጠርበት ጊዜ ወይም ዝገት ሲፈጠር ደግሞ ብረቱ ጠንካራ እንዳይሆንና የሚሰበር እንዲሆን ምክንያት ይሆናል ማለት ነው። ሚነራል ዛት ሃዝ ካርቦኔት አር ዲዞልቭድ ዌን ዘይ ካም ኢን ኮንታክት ዊዝ ሬን ወተር ዛት ሃዝ ካርቦኒክ አሲድ። አንዳንዴ ደግሞ ዝናብ በሚዘንብበት ጊዜ ካርቦኒክ አሲድ ይኖረዋል ማለት ነው። ያ ካርቦኒክ አሲድ ደግሞ ምን ያመጣል ማለት ነው? እንዴት ነው ዲዞልቭ እንዲያደርጉ ወይም ደግሞ እንዲሟሙ ወይ ወደ ሌላ ቴክስቸር እንዲቀየሩ ያደርጋቸዋል። ለምሳሌ ላይምስቶንን እንውሰድ። ማለትም ይሄ የኖራ ድንጋይ የምንለው ማለት ነው። ሶሉሽኑ ሪሙቫል ኦፍ ሮክ ኢን ሶሉሽን ባይ አሲዲክ ሬን ወተር ኢን ፓርቲኩላር ላይም ስቶን ኢዝ ዌዘርድ ባይ ሬን ወተር ኮንቴኒንግ ዲዞልቭድ ካርቦን ዳይኦክሳይድ። አያችሁ፣ አሁን ይሄ ላይም ስቶን ድንጋዩን የሚቦረብረው ወይም ደግሞ ዲዞልቭ እያሟሟ የሚወስደው ነገር ምንድን ነው ማለት ነው? ዲዞልቭድ የሆነ ካርቦን ዳይኦክሳይድ አየሩ ላይ ዲዞልቭድ ሆኖ ያ ካርቦን ዳይኦክሳይድ ካለና ያ ዝናብ ከዘነበ ላይምስቶንን የማጠብ ወይንም ደግሞ የመሸርሸር አቅም አለው ማለት ነው። ዚስ ፕሮሰስ ኢዝ ሰምታይምስ ካርቦኔሽን እንለዋለን። ይሄ ካርበን ያለው ነገር ሲዘንብ ማለት ነው። እና በዚህ ይሄን ፕሮሰሱን ደግሞ ምን እንለዋለን? ሃይድሮላይሲስ እንለዋለን። ሃይድሮላይሲስ ማለት ምን ማለት ነው? ኢትስ ኤ ብሬክ ዳውን ኦፍ ሮክ ባይ አሲዲክ ወተር ቱ ፕሮዲውስ ክሌይ ኤንድ ሶሉብል ሳልትስ። አያችሁ፣ አሁን ይሄኛውን ይሄ ሃይድሮላይሲስ የሚባለው ድንጋይን ብሬክ ዳውን የሚያደርገው ፕሮሰስ ምንድን ነው? አሲዲክ የሆነው ወተር ሮኩን በሚነካበት ጊዜ ለምሳሌ ላይምስቶንን በሚነካበት ጊዜ ምን ይፈጠራል ማለት ነው? ክሌይ እና ይሄ ነጭ አፈር የምንለው ክሌይ እና ሶሉብል የሆኑ ሳልቶች የሚሟሙ ሳልቶች ወደሚሟሙ ሳልቶች ይቀይረዋል፣ ሪያክሽን ስለሚሆን ማለት ነው። ስለዚህ ይሄንን ተረዱ። ኬሚካል ዌዘሪንግ ኢዝ ዘ ሞስት አክቲቭ ኢን ላይምስቶን። ኬሚካል ዌዘሪንግ በጣም ላይምስቶን ላይ አክቲቭ ነው፣ ወይንም ደግሞ በጣም ምሳሌ አድርገን የምናነሳው ላይምስቶንን ነው። ዌን ወተር ፍሎስ ቢትዊን ሌየርስ ኦፍ ላይምስቶን፣ በላይምስቶን ሌየር ውስጥ ውሃ በሚያልፍበት ጊዜ ምን ያደርገዋል? ዲዞልቭ ኤንድ ኢሮድ ያደርገዋል። አንደኛ እያሟሙ እየበሳው ነው የሚሄደው። ሁለተኛ ደግሞ ኢሮድ ያደርገዋል፣ ይሸረሽረዋል ማለት ነው። አያችሁ፣ ፓርትስ ኦፍ ዘ ሮክ ኤንድ ፎርምስ ሆል። በዚህ ምክንያት ምን ይፈጠራል? ቀዳዳ ይፈጠራል። ለምን? እየሸረሸረው ነው ውሃው የሚያልፈው ያንን ነገር። ስለዚህ በዛ ምክንያት ሆል ይፈጠራል። ዚስ ሆልስ ቢካም ላርጀር ኤንድ ዋይደር አዝ ዜይ ኮንቲኒዩ ቱ ቢ ኢሮድድ። ስለዚህ ይሄ የሬን ወተር እንትን እስካልቆመ ድረስ ውሃው እስከፈሰሰ ድረስ ያ ነገር ምን እየሆነ ነው የሚሄደው? ቀዳዳው እየሰፋ እንትን እያለ ይሄዳል ማለት ነው። ሶ ፋይናሊ ይሄ ደግሞ ምን ይፈጥራል? ላርጅ አንደርግራውንድ ወተር ሆልስ ኮልድ ኬቭስ አር ፎርምድ። ስለዚህ ዋሻ ይፈጠራል ማለት ነው። ምክንያቱም የምናወራው ስለ ትልልቅ ድንጋዮች ነው። እሺ፣ እና በጣም ትልቅ የሆነ ውሃ እየመጣ ያንን ትልቅ እንደ ተራራ አይነት ነገር አድርጋችሁ አስቡትና የሆነ ጉብታ አድርጋችሁ አስቡትና እየሸረሸረው በሚሄድበት ጊዜ ምን ይፈጠራል ማለት ነው? ዋሻ የምንለው ነገር ይፈጠራል ማለት ነው። አንደርግራውንድ ወተር ነው። ምክንያቱም ውስጡ ስትገቡ ውሃ ይሄድበታል። ብቻ ነገርየው ግን እንደ ጣራ አለው። ኬቭ ታውቃላችሁ፣ አዋሻ ልክ እንደዛ ያንን ይፈጥራል ማለት ነው። ሪቨር ዛት ፓስ ትሩ ላይምስቶን ኤሪያስ ኦፍን ፍሎ አንደርግራውንድ ስሩ ጌቭስ ኤግዛምፕል ወይብ ሪቨር ኢምባሌ ኦር ሶፉመር ዋሻ ምናምን ሲባል ሰምታችኋል። ድሮም ህጻናት ሆነን ተምረናል ስለ ዋሻዎች ምናምን አይደለ? ስለዚህ አሁን ወይብ የሚባለው ሪቨር አሁን በዛ ውስጥ ነው የሚያልፈው፣ አንደርግራውንድ ነው። ምክንያቱም ከላይ ዋሻው ስለሆነ የምታዩት ድንጋይ ነው፣ ትራመዱበታላችሁ። ከስር ግን ውሃ ነው እየቦረበረው የሄደው ውሃ ክፍተት አለው ማለት ነው። ለዚህ ደግሞ ሶፉመርና ማንሳት እንችላለን ማለት ነው። ኢን አንደርግራውንድ ኬቭ ወተር ፓስስ ስሎሊ ስሩ ዘ ሩፍ ኦፍ ዘ ኬቭ። አያችሁ፣ አንደርግራውንድ ኬቭ በሚሆንበት ጊዜ ወይንም ደግሞ ይሄ ከምድር በታች የሆነ ኬቭ በሚሆንበት ጊዜ ውሃው ምን ያደርጋል ማለት ነው? ፓስ እያደረገ ያልፋል፣ በቃ በጣራው ያልፋል ማለት ነው። ዞስ ድሮፕ ኦፍ ወተር no solution hangs to ceiling of the cave. When the drop of water falls, a small amount of the solution is left at the deposit of the ceiling. አያችሁ፣ ውሃው በሚያልፍበት ጊዜ ጣራው ላይ ምን ይቀራል? የሆነ ስሞል አማውንት የሆነ ውሃ ነጠብጣቦች ይቀራሉ ማለት ነው። after long time the small deposits build up from a limestone column that hangs down from the ceiling. This known as
ስታክላይት ይባላል። ስታክላይት የሚባለው ምንድን ነው? እነዛ ድሮፖች ማለት ነው በሚደርቁበት ጊዜ ማለትም እየሸረሸረ ሄዶ ትንንሽ ዲፖዚቶች አሉ፣ ድሮፖች አሉ ብያቸዋለሁ። እነዛ ድሮፖች ተቀጣጥለው ከጣራው ላይ ተያይዘው ወደ ታች ሲወርዱ ስታክላይት እንላቸዋለን። ነገር ግን በጣራው ላይ ከሚያልፈው ውሃ አንዳንድ ድሮፖች ደግሞ ወርደው መሬት በሚነኩበት ጊዜ እነሱ ደግሞ ራሳቸው እርስ በርሳቸው ተያይዘው ከፍሎሩ ወደ ላይ ያድጋሉ። ከጣራው ወደ ታች ሲሆን ስታክላይት እንለዋለን። ከታች ደግሞ እነዛ የውሃ ድሮፖች ተያይዘው ሲያድጉ ማለትም በውስጡ እንግዲህ ዲዞልቭድ የሆነ ሳልት አለ ምናምን አለ። እነዛ ኬሚካሎች ተያይዘው ወደ ላይ ሲያድጉ ደግሞ ምን እንላቸዋለን? The water drops from the fall from the ceiling from small deposit on the floor. This deposit slowly build upward and form other limestone columns. ስለዚህ ይሄ ዲዞልቭድ የሆነ ወይንም ደግሞ የሟሟው ነገር መልሶ እየደረቀ ራሱን ቢልድ ወደ ላይ ያደርጋል ማለት ነው። ሶ we call this ስታግላማይትስ እንላቸዋለን። ስለዚህ ከመሬት ወደ ላይ ራሳቸውን ቢውልድ አፕ በሚያደርጉበት ጊዜ ስታግላማይት እንላቸዋለን። ከላይ ወደ ታች ሲሆን ደግሞ ስታክላይት እንላቸዋለን። አፍተር ኤ ሎንግ ታይም ከብዙ ጊዜ በኋላ ስታክላይቱ ወደ ታች እያደገ ነው የሚሄደው አይደለ? ስታግላይቱ ደግሞ ወደ ላይ እያደገ ነው የሚሄደው። በዚህ ጊዜ ምን ይፈጥራሉ ማለት ነው? ሁለቱ ሃንጊንግ ዳውን ያደርጋሉ ወይም ደግሞ ይገናኛሉ። ይሄኛው ስታግላማይቱ ይሄ ላይምስቶኑ ወደ ላይ ያድጋል፣ ከጣራ ደግሞ ያኛው ወደ ታች ያድጋል። መሀል ላይ ጆይን ያደርጋሉ ማለት ነው። ይሄኛውን ጆይን በሚያደርጉበት ጊዜ ደግሞ ምን እንለዋለን? ፒላር እንለዋለን። ፒላር ከተገናኙ በኋላ ፒላር ይፈጥራሉ ማለት ነው። ፒላር እንለዋለን። the ceiling and the floor of the cave are connected by such pillar። ስለዚህ ጣራውና መሬቱ በምንድን ነው የሚገናኘው ማለት ነው? ፒላር በምንላቸው ነገሮች ይገናኛል ማለት ነው። ስለዚህ እንደዚህ አንደርስታንድ አድርጉት። እና አሁን ደግሞ የምናየው ስለ ሬን ወተር አወራን። አሁን ደግሞ አኒማሎችስ እንዴት ነው የሚለውን ነገር እንመልከት። how do animals and plants act as agent of chemical weathering ይለናል። የመጀመሪያው ባክቴሪያ in the presence of water break down certain minerals in the soil። የመጀመሪያው ባክቴሪያ ነው። ባክቴሪያ ውሃ ባለበት ቦታ ላይ መሬት ውስጥ ኬሚካሎችን ብሬክ ዳውን የማድረግ አቅም አለው። ስለዚህ ኬሚካሎች ብሬክ ዳውን ሆኑ ማለት ደግሞ አዳዲስ ንጥረ ነገሮች ተፈጠሩ ማለት ነው። plants also absorb minerals። እንደገና ደግሞ ፕላንት ደግሞ አብዞርቭ ያደርጋሉ ሚነራሎችን አይደለ? ሞሮቨር ዲኬይን ቬጂቴሽን ፕሮዲውስ ኦርጋኒክ አሲድ ዊዝ ኮዝስ ኦፍ ፈርዘር ብሬክ ዳውን ኦፍ ሚነራልስ። እንደገና ደግሞ አሁን ለምሳሌ አንድ እጽዋት ላይፍ ስፓኑ አልቆ ሲበሰብስ ምን ፕሮዲውስ ያደርጋል? ኦርጋኒክ አሲድ። ያ ኦርጋኒክ አሲድ ደግሞ ድንጋዮች እንዲፈራርሱ ያደርጋል ማለት ነው። ስለዚህ አንደኛ ባክቴሪያ በውሃ ፕሬዘንስ ውስጥ በሚሆንበት ጊዜ መሬት ላይ ያሉትን ኬሚካሎች ብሬክዳውን የማድረግ አቅም አለው። ሁለተኛ እጽዋቶች ደግሞ እንደገና ሚነራሎችን ከመሬት ውስጥ ስለሚወስዱ ኬሚካል ኮምፖዚሽን ላይ ተጽዕኖ አላቸው። እንደገና ደግሞ እነዚሁ ደግሞ ሲሞቱ ኦርጋኒክ አሲድ ነው ፕሮዲስ የሚያደርጉት። ያ ኦርጋኒክ አሲድ ደግሞ ምን ይፈጥራል ማለት ነው? ሮኩ ብሬክ አፕ እንዲሆን ያደርጋል ማለት ነው። ስለዚህ ከዚህ አንጻር ተረዱት። ሌላው ኢሮዥን ኤንድ ዲፖዚሽን የምንለውን ነገር እንመልከት። የመጀመሪያው ሶይል ኢሮዥን ኢዝ ዘ ሙቭመንት ኦፍ ሶይል ኤንድ ሮክ ፓርቲክልስ ፍሮም ዋን ፕሌስ ቱ አናዘር ፕሌስ። ስለዚህ ሶይል ኢሮዥን ወይንም ደግሞ የመሬት መሸርሸር የሚባለው የአፈር መንቀሳቀስ ነው። ከአንድ ቦታ ወደ ሌላ ቦታ በተለያዩ አካላት ተጠርጎ ከሄደ ያንን ፕሮሰስ ኢሮዥን እንለዋለን ማለት ነው። እስቲ ኢሮዥን እንዲፈጠሩ የሚያደርጉ ሜጀር ኤጀንቶች ምንድን ናቸው? ትራንስፖርት የሚያደርጉት ያንን ነገር ስንል የመጀመሪያው ሪዩኒንግ ወተር ነው፣ የሚሄድ ውሃ ማለት ነው። ሁለተኛው አንደርግራውንድ ወተር፣ ሶስተኛ ዋይንድ፣ ሲያ ዌቭስ እና ጋላሲየርስ። ስለዚህ እነዚህ ያለው መጽሐፋችሁ ላይ እንመልከት። የመጀመሪያው ሩኒንግ ወተር የምንለው ነው። ይሄም ሩኒንግ ወተር ኢንክሉድስ ኦል ሶርትስ ኦፍ ወተር ዛት ፍሎስ ኦን ዘ ሰርፌስ ኦፍ ዘ እርዝ። ይሄ ሩኒንግ ወተር ወይንም ደግሞ የሚሄድ ወተር በመሬት ላይ ያለውን የሚሄዱ ወተሮችን ጠቅላላ ወይንም ደግሞ ውሃውን ሰርፌስ ላይ ያለውን ውሃ የሚወክል ነው ማለት ነው። አሞንግ ዘ ኤክስተርናል ፎርስስ ሩኒንግ ወተር ኢዝ ሞር ፓወርፉል ኢን ሼፒንግ ዘ ሰርፌስ ኦፍ ዘ እርዝ። ይሄ እንግዲህ የመሬትን ሼፕ የመቀየር ወይንም ደግሞ
የመሬትን አካል ሁኔታ የመቀየር ትልቅ ፖቴንሻል አለው ማለት ነው። ይሄ የሚሄድ ውሃ ማለት ነው። the ability of running water to erode and transport materials is directly related to its speed። እንግዲህ ያ ውሃ ያንን ነገር ጠርጎ የመሄድ አቅሙ የሚወሰነው በምን ላይ ነው? በስፒዱ ላይ ነው። ምክንያቱም ሀይ የሆነ ፕሬዠር ያለው ወይንም ደግሞ በጣም ፈጣን የሆነ ስፒድ ያለው ውሃ ብዙ ነገር ጠርጎ መሄድ ይችላል። ለምሳሌ ዝናብ ሲዘንብና ጎርፍ ሲሆን ማለት ነው። አይታችሁ ከሆነ በጣም ብዙ ነገር ጠርጎ ነው አይደለም የሚሄደው። ለምን? ሀይ የሆነ ስፒድ አለው። ሶ ይሄ የአንድን ነገር የመሸርሸር እድሉ ምን ላይ ነው ዲፔንድ የሚሆነው ማለት ነው? የውሃ ስፒዱ ላይ ነው ማለት ነው። ሩኒንግ ዋተር ፎሎዊንግ አሎንግ ዘ ስቴፕ ስሎፕ ኢዝ ቬሪ ፓወርፉል አሎንግ ስቴፕ ስሎፕ ኢዝ ቬሪ ፓወርፉል ዜርፎር ኢት ካን ዊር ኤንድ ቲር ዘ ላንድ ሰርፌስ ስትሮንግሊ አስ ሪዛልት ላርጅ አማውንት ኦፍ ሮክ ማቴሪያልስ አር ሪሙቭድ ፍሮም ስሎፕ ኤንድ ዘን ትራንስፖርት ኤልስዌር። ስለዚህ ከፍተኛ ቦታ ላይ የውሃ ኃይል በጣም ከፍተኛ ነው። ባይዘዌ በጣም ከፍተኛ ነው። ስለዚህ እዛ አካባቢ ላይ የሚገኘውን ድንጋይ በሉት አፈር በሉት ጠራርጎ ወደ ተለያየ ቦታ ይወስዳል ማለት ነው። the rate of erosion by running water are also depending on vegetation cover። ሌላው ደግሞ ይሄ ፍጥነቱና ሬቱ ደግሞ በምን ላይ ዲፔንድ ይሆናል? በቬጂቴሽን ከቨር ላይ ወይንም ደግሞ የአካባቢ ባለው የእጽዋት ሽፋን ላይ ማለት ነው። በጣም ሀይ ምን ይላል እዚህ ጋር እናንብበው። areas that have a rich vegetation cover are less affected by erosion። ለምን? በጣም ብዙ እጽዋት ያለበት አካባቢ አፈሩም በጣም ጠንካራ ነው፣ ዴንስ ነው፣ በስሮች ስለሚያያዝ ማለት ነው። ስለዚህ በቬጂቴሽን ከቨር የተደረገ አካባቢ የመሸርሸር እድሉ በጣም ዝቅተኛ ነው ማለት ነው። ruining water results in different types of landforms. some of them are the following። እና እንግዲህ ruining water የተለያየ ላንድፎርም ላይ ያለው አክቲቪቲ ይለያያል። እስቲ ታይፕስ ኦፍ ኢሮዥንን እንመልከት። የመጀመሪያው ሺት ኢሮዥን የምንለው ነው። it occurs when the surface water move in a wide flow. this moving water erodes top soil evenly. these types of erosion may not be noticeable until much damage has done። አሁን እዚህ ጋር መተን እንመልከት። እሺ እዚች ጋር አያችሁት አይደለ? የመጀመሪያው ስዕል ላይ አያችሁት አይደለ? ስለዚህ የመጀመሪያው ሺት ኢሮዥን የሚባለው ወተሩ በቃ በሰፊ ቦታ ላይ ይፈሳል፣ ዝም ብሎ ይፈሳል ማለት ነው። እና ሶይሉንም ኢሮድ በሚያደርግበት ጊዜ ጠቅላላ አካባቢው ላይ ያለውን አፈር ነው ቀስ በቀስ እየጠረገ የሚሄደው። ስለዚህ ብዙም ይሄ ተጽዕኖ በጣም ከባድ ዳሜጅ ካላመጣ በስተቀር አይታወቅም። ምክንያቱም ኢት ከቨርስ ላርጅ ዋይድ የሆነ ኤሪያ ነው ከቨር የሚያደርገው ማለት ነው። እዚህ ጋር እንደምታዩት አሁን መሬቱ ኢቭን ነው፣ እኩል ነው አይደለ? የመጀመሪያው ስዕል ላይ። ስለዚህ በዛ እየፈሰሰ እየጠረገ ይዞ ይሄዳል ማለት ነው። ሁለተኛው ሪል ኢሮዥን የምንለው ነው። it occurs when the surface was cuts small channels or dishes into soil። አያችሁ፣ ይሄኛው ደግሞ በቀጫጭን ዲቾች ወይንም ደግሞ ቀጫጭን መንገድ ወይንም ቦይ ይፈጥርና በዛ ውስጥ እየፈሰሰ ያንን ኢንቫይሮንመንት እየጠረገ ያቺን ቦታ እየጠረገ ይዞ ይሄዳል። እችኛዋን ሪል እንላታለን። ሌላው ጉሊ ኢሮዥን የምንለው ደግሞ this happened when the floods join together and cut the dish wider and deeper። ጉሊ ኢሮዥን can become serve where all or most vegetation has been removed። እና ይሄኛው ደግሞ ምንድን ነው የሚፈጠረው ማለት ነው? ከተለያየ አቅጣጫ ውሃው መጥቶ ጆይን ያደርግና ይሄ የሚቆርጣውን ቦይ ማለት ነው ትልልቅ እና ዲፕ የሆነ ቦይ ቆርጣ። ምክንያቱም ከተለያየ አቅጣጫ ነው የሚመጣው፣ በጣም ከባድ ኃይል አለው። ያንን ቦታ በሰፊው እየጠረገ ይሄዳል። ለምሳሌ ሶስተኛውን እዩትን ምን ያህል እንደተሸረሸረ ማለት ነው። እና ይሄ ደግሞ ቬጂቴሽን ከቨር የሌለው አካባቢ ላይ ወይንም ደግሞ እጽዋት የተጨፈጨፉበት አካባቢ ወይም እጽዋት የሌሉበት አካባቢ ላይ ደግሞ የመፈጠር እድሉ በጣም ከፍተኛ ነው ማለት ነው። ለዛ እንደዛ ተረዱ። ሌላ አሁን ደግሞ የምናየው ከሪቨርስ ኮርስ ጋር ተያይዞ ያሉ ላንድ ፎርሞችን ነው የምናየው ማለት ነው። land forms associated with the river course. various types of land forms are formed along the course of river። እንግዲህ course of river የምንለው የሪቨሩ መጀመሪያ አለ፣ መሀሉ አለ፣ መጨረሻው አለ። ስለዚህ ከነዚህ ጋር ተያይዞ የተለያየ ላንድ ፎርም ነው ያለን ማለት ነው። የመሬቱም አቀማመጥ የመሬቱም ሁኔታ ይለያያል። የመጀመሪያውን እኔ land forms associated within the upper course of river። ይሄኛው አፐር ኮርስ ኦፍ ነው ማለትም ውሃው የሚነሳበት አካባቢ ወይም ደግሞ አሁን ለምሳሌ አባይ ነው። እሺ ምሳሌ የምንወስደው አፐር ሪቨር አለ፣ ሚድል አለ፣
ሎወር ኮርስ አለ። ስለዚህ እኛ የት ነው ያለ ነው? አፐር። ለምን? ውሃው የሚነሳበት ቦታ ወይንም ደግሞ የሚመነጭበት ቦታ ነው አፐር ኮርስ የሚባለው። ሁለተኛው ደግሞ ሚድል ላይ ያለው የምንለው ደግሞ ላይክ እንደ ሱዳን ማለት ነው። መሀል ላይ ሚድል ላይ ነው ያለችው አይደለ ሱዳን። እንደዛ ሎወር ኮርስ የምንለው ደግሞ ሄዶ የሚያበቃበት ቦታ ማለት ነው። እሱን ደግሞ ግብጽ ብላችሁ አስቡት። ስለ እንደዚህ አይነት ነገሮች ነው የምናወራው። ላንድ ፎርም ደግሞ እነዚህ ከፍተኛ ቦታ ላይ ያሉ ወይንም ደግሞ ውሃው የሚመነጭባቸው ቦታ ላይ ያሉ ላንድ ፎርሞች ወይንም የመሬት አቀማመጡ ምን ይመስላል? ኢን ኢትስ አፐር ኮርስ ኤ ሪቨር ኢዝ ስዊፍት ኤንድ ስትሮንግ። በዚህ ጊዜ መነሻው ላይ ባይዘዌ ውሃ በጣም ኃይለኛ ነው፣ ቅድም እንደነገርኳችሁ። ኤንድ ዘርፎር ኢት ከትስ ኤ ዲፕ ኮርጅ ኦር ካኒዮን ምንለውን ይፈጥራል። ምክንያቱስ አብዛኛውን ጊዜ መነሻ ላይ ነው አደለ እንትንም የሚኖረው ወተርፎል ይኖራል፣ ፏፏቴ ይኖራል ማለት ነው። እንደዚህ በጣም የሚወረወር ውሃ ምናምን ያለው መጀመሪያ ላይ ነው። ምክንያቱም ውሃ መነሻው ላይ ምንጩ ላይ ሀይ የሆነ ኃይል አለው። በዚህ ምክንያት ምን ይፈጥራል ማለት ነው? በጣም ጉድጓድ ጎርጆችን ይፈጥራል። በጣም ይሄ ዲፕ ዳውን የሆኑ ጉድጓዶችን እየፈጠረ ነው የሚሄደው። በጣም ውሃውን አፈሩን እየጠረገ ነው የሚሄደው ማለት ነው። ስለዚህ እንደዛ ጎርጅ ነው የሚፈጥረው፣ ወይንም ደግሞ ይሄ በጣም የጎረጎደ ነገር ይፈጥራል። ምክንያቱም እየጠረገው ነው በኃይል የሚሄደው። ሁለተኛው ደግሞ ሚድል ኮርስ ላይ ያለው ነው። እዚህ ጋር ስንደርስ ደግሞ አሁን የት ነን? ሱዳን። ኢን ዚስ ፓርት ዘ ሪቨርስ ቫሊ ቢካም ዋይደር ኤንድ ላርጀር። እዚህ አካባቢ ላይ ሲመጣ ኃይሉ እየቀነሰ ስለሚመጣ ውሃው ምን እየሆነ ይሄዳል ማለት ነው? ዋይደር ይሆናል። በቃ ሰፊ ቦታ ላይ ልክ እንደ ሀይቅ ብላችሁ አስቡት። ግን ሀይቅ የቆመ ውሃ ነው አይደለ? ግን በቃ እንደዚያ ሰፊ የሆነ ራሱን እያሰፋ ይሄዳል ማለት ነው። ዘ ቮሊዩም ኦፍ ዘ ወተር ኢንክሪዝ። እንደገና ደግሞ ሚድል ኮርስ ላይ ወይም መሀል ላይ ቮሊዩሙ የውሃው መጠን ይጨምራል። ለምን ብትሉ ቢኮዝ ኦፍ ዘ መኒ ትሪቢዩትስ ዛት ጆይን ዘ ሜን ሪቨር። ከዋናው ሪቨር ውጪ ሌሎች ገባር ወንዞች የሚገቡት ሚድል ላይ ነው። ስለዚህ አሁን ለምሳሌ የእኛ ብሉ ናይል የምንለው ነው አደለ? ብሉ ናይል የምንለው ነው። የኛ ጥቁር አባይ አለ፣ ነጭ አባይ የሚባል አለ። ጥቁር አባይ ከየት ነው የሚነሳው? ከኢትዮጵያ ተነስቶ አፈሩን ጠራርጎ ገደል ፈጥሮ ጎርጅ የምንለው እንደ ገደል ማለት ነው ፈጥሮ ይሄድና ሱዳን ሲደርስ ደግሞ ዋይት ናይል አለ። የተለያዩ ገባር ወንዞች ይመጡና ወደ ምን ይገባሉ? ወደ አባይ ይገባሉ። ስለዚህ በጣም ቮሊዩሙ እየጨመረ ይሄዳል ማለት ነው። አንድ ውሃ ሚድል ኮርስ ላይ ሲደርስ የተለያየ ገባር ውሃ ስለሚኖር አማውንት ኦፍ ዋተር ወይም ቮሊዩሙ እየጨመረ ይሄዳል ማለት ነው። ዘ ፕሌስ ዌር አር ትሪቢዩተሪ ጆይንስ ዘ ሜን ሪቨር ኢዝ ኮልድ ኮንፍሉዌንስ። ይሄ ቦታው ደግሞ ይሄ ጆይን የሚያደርጉበትን ቦታ ደግሞ ኮንፍሉዌንስ እንለዋለን ማለት ነው። ሌላው የመጨረሻው ሶስተኛው ላንድ ፎርም አሶሺየትድ ዊዝ ዘ ሎወር ኮርስ ኦፍ ዘ ሪቨር ታች ያለው ማለት ነው። ሪቨር ፍሎውስ ስሎሊ። እዚህ ጋር በቃ እየደከመ ሄዷል። ለምን? አባይ ራሱ አስባችሁታል? ስንትና ስንት መንገድ ተጉዞ ምናምን በቃ ግብጽ አካባቢ ሲደርስ አቅም የለውም፣ ስሎው ነው የሚሆነው። ኢት ሃዝ ኤ ዋይድ ኤንድ ፍላት ፍሎርድ ቫሊ። እንደ ስምጥ ሸለቆ በጣም ይሄ ዋይድ የሆነ ነው የሚሆነው። ዲው ቱ ዘ ስሎ ሙቭመንት ኦፍ ዘ ሪቨር። ሪቨሩ በጣም ቀስ እያለ ከመሄዱ የተነሳ ሞስት ማቴሪያል ኬሪ ኢን ሰስፔንሽን አር ዲፖዚትድ። እንግዲህ አስቡ፣ ከዚህም ከሱዳንም ከሁሉም ቦታ የሚጠርገው ባይዘዌ ከኛ ነው ብዙ አፈር የሚወስደው ይታወቃል። ከዋናው ቦታ የጠራረገውን ነገር አምጥቶ የት ነው ዲፖዚት የሚያደርገው ማለት ነው? እዛ ሎወር ኮርስ ላይ። ምክንያቱም ውሃው ኃይል ስለሌለው ያንን ነገር ተሸክሞ መሄድ አይችልም ማለት ነው። ስለዚህ እነዛ ማቴሪያሎች ጠቅላላ እዛ ኮርስ ላይ ይቀራሉ። ለማፈር በሉት ምን በሉት እያንዳንዱ ማቴሪያል እዛ ጋር ይቀራል ማለት ነው። ስለዚህ እነዚህ ላንድ ፎርም ዛት አሶሺየትድ ዊዝ ሪቨርስ ኮርስ ብለን የምናያቸው ሶስቱ ናቸው ማለት ነው። ሌላው ታይፕስ ኦፍ አፐር ኮርስ ላንድስ። ምን አይነት ደግሞ አፐር ኮርስ ላይ ያሉ ላንዶች ደግሞ ምን አይነት ናቸው? የመጀመሪያው ቪ ሼፕድ ቫሊ ነው። ቪ ሼፕድ ቫሊ የምንለው ውሃው እየተወረወረ ላይክ ቪ ሼፕ ነገር ነው የሚሰራው። ዘ አር ናሮ ኤንድ ስቲፕ ሳይድድ ቫሊስ ኢን ዘ አፐር ኮርስ ኦፍ ዘ ሪቨር ዘይ ሃቭ ሼፕድ ኦፍ ሌተር ቪ። አያችሁ፣ እየተወረወረ የሚበሳው መሀሉን ነው። ስለዚህ በጎንና በጎን እንደ ቪ አይነት ሼፕ ነው የሚፈጥረው። ይሄ አፐር ኮርስ ላይ ነው። ምክንያቱም ውሃው የመወርወር እድል አለው፣ በጣም የመሸርሸር እድል አለው መሀሉም ማለት ነው። ሁለተኛው ጎርጅ ወይንም ገደል የምንለው ወይም ጉድጓድ ብላችሁ አስቡት። ኢትስ ኤ ቫሊ ዛት ዲፕ ኤንድ ናሮ ዊዝ ስቲፕ ወልስ። በጣም ጠባብ ነው ጎርጅ የምንለው ወይም ደግሞ ጥብብ ያለ ነው። በሁለት ጠባብ ወሎች መካከል ነው የሚሆነው ማለት ነው። ዘ ሮክ ወልስ አር ኒርሊ ቨርቲካል። ያው ቨርቲካል ነው
እንግዲህ ወተርፎሎች ያለበት አካባቢ ነው ጎርጅ የምንለው ማለት ነው። ወተርፎልስ እንዴት ነው የሚፈጠረው? they are formed when a river flows over and hard rock when cannot be eroded። አሁን እንግዲህ ወተር ፎል የሚፈጠረው እንዴት ነው? ውሃ የማይሸረሸር ድንጋይ ላይ ፍሎ በሚያደርግበት ጊዜ ነው የሚፈጠረው ማለት ነው። the soft rock is eroded fast those the hard rock remain hanging over the which a water flows። አያችሁ? ስለዚህ አንደኛው ፓርት ላይ ምንም ኢሮድ የሚሆን ነገር የለም። ስለዚህ ውሃው ይፈሳል። ግን ከሱ በታች ያለው ቦታ እየተሸረሸረ ስለሚሄድ እንደ ገደል አይነት ነገር ይፈጥርና ውሃው እየተወረወረ ወደ ታች ይወርዳል ማለት ነው። ሌላው ኢንተርሎክ ስፑፐርስ የምንላቸው ናቸው። እነዚህ ደግሞ ፊንገርስ ኦፍ ዘ ላንድ ዛት ጀንት አውት ኢን ዘ ሪቨር ቫሊ ዘ ስትሪም ኤንድ ሪቨርስ አር ፎርስድ ቱ ፍሎ አራውንድ ዘ አፐር ኮርስ እንደዛ ነው። ሌላውም ራፒድም እንደዛው አንብቡት። ምንም እንትን ኮምፕሊኬትድ የሆነ ነገር የለም። ሌላው ሚድል ኮርስ ላይ ደግሞ ሁለት ላንድ ፎርሞች አሉ። የመጀመሪያው ማይንደርስ የምንለው ነው። ማይንደርስ የምንለው ምንድን ነው ብለን ስናይ ይሄ ውሃ እየፈሰሰ በሚሄድበት ጊዜ ዚግዛግ ሙቭመንት ነው የሚሰራው ማለት ነው። ዚግዛግ ነው ውሃው። የት ላይ? ሚድል ኮርስ ላይ። እዛ ጋር ምን ይፈጥራል ብለን? ገደል ጎርጅ ይፈጥራል። እንደገና ቪ የሚመስል ቫሊ ይፈጥራል ብለናል። ሚድል ላይ ሲመጣ ግን ውሃው ቮሊዩሙም ጨምሯል፣ እንትኑም ፍጥነቱም ይቀንሳል። ሶ እነዚህ ውሃው እየተምዘገዘገ ነው ሚድል ኮርስ ላይ የሚሄደው። ያችኛዋን ነው ማይንደርስ የምንላት ማለት ነው። ሌላ ኦክስቦ ሌክ የምንለው ደግሞ ይሄ የበሬ ሻኛ ታውቃላችሁ አይደለ? ልክ እንደዛ አይነት ቅርጽ ይፈጥራል ሚድል ኮርስ ላይ ማለት ነው። ያቺን ኦክስቦ ሌክ እንላቸዋለን ማለት ነው። ወይንም ደግሞ ኢትስ ክረሰንት ሼፕድ የምንለው ወይንም እንደ ማጭድ አይነት ቅርጽ ነው ያለው ማለት ነው። ስለዚህ እንዴት ነው ያቺኛዋን ፓርት ወይንም እንደዚህ ዩ የምትመስለዋን ፓርት ምን ብለን እንጠራታለን? ኦክስቦ ሌክ። ይሄ የት ነው የሚፈጠረው? ሚድል ኮርስ ላይ። ሌላው ሎወር ኮርስ ላይ ደግሞ ሁለት አሉ። ፍሉድ ፕሌን የምንለውና ፍለድ ፕሌን የምንለውና ዴልታ የምንለው። ፍለድ ፕሌን የምንለው ኢትስ ላንድ ሰርፌስ ፎርምድ ፍሮም ሴድመንትስ ዲፖዚትድ ኦልሶ ዘ ባንክስ ኦፍ ዘ ሎወር ኮርስ ኦፍ ዘ ሪቨር። ስለዚህ ይሄኛው ቦታ ምንድን ነው ማለት ነው? አብዛኛው ቅድም እንደነገርኳችሁ ከዚህ ተጠርጎ የሄደው ነገር ዲፖዚትድ የሚሆንበት ወይንም ደግሞ የሚጠራቀምበት ቦታ ነው ማለት ነው። እሱን ነው። ሌላው ዴልታ የምንለው ነው። ዴልታ ደግሞ at the end of the river ይሄ ጎነ ሶስት የሚመስል አሁን እዚህ ጋር እንደምታዩት የተለያየ ቅርንጫፍ አለው። ሁለተኛው ስዕል ላይ ማለት ነው ትሪያንጉላር የሆነ ሼፕ ይፈጥራል ማለት ነው። ይሄንን ደግሞ ምን እንለዋለን? ዴልታ እንለዋለን። የመጣው ከየት ነው? ከግሪክ ወርድ። ምክንያቱም ዴልታ በግሪክ ታውቁታላችሁ አይደለ? ሂሳብ ላይ እንደዚህ እንደ ዋይ የሚመስል ነገር ልክ እንደዚህ አይነት ትሪያንጉላር ሼፕ ስለሚሰራ ዴልታ ተብሎ ከግሪክ ይሄ ቃል ተወስዷል ማለት ነው። ሌላው ዋይንድ አክሽን ወይንም ደግሞ የንፋስ አይኖ እንግዲህ ቪዲዮ እንደረዘመባችሁ ግን ላይክ የሚጠቅማችሁ ነገር ስለሆነ ፔሸንትሊ ጨርሱት እሺ። ዊንድ አክሽን የምንለው እንግዲህ ስለ ንፋስ ነው የምናወራው። ንፋስ በጣም ፓወርፉል የሚሆነው በረሃማና ከፊል በረሃማ የሆኑ አካባቢዎች ሰሚ ዲዘርት ኤሪያ ላይ ነው። ቢኮዝ ኦፍ ዘ ወርክ ኦፍ ዊንድ ዲፍረንት ፊውቸርስ አር ፎርምድ ኢን ዚስ ኤሪያስ። በእነዚህ ኤሪያዎች ላይ የተለያየ ነገር ይፈጠራል። ፊውቸሮች የተለያየ ፊውቸሮች ይፈጠራሉ እዛ አካባቢ በንፋሱ ምክንያት ማለት ነው። ሳንድ ደንስ አር ሊትል ሂልስ ኦፍ ሳንድ ፎርምድ ዌን ሳንድ ኮሌክትስ አራውንድ ኦብስታክልስ። ለምሳሌ ሳንድ ደንስ የምንላቸው ነገሮች አሉ። እነሱ የሚፈጠሩት እንዴት ነው? አንድ ድንጋይ ካለ እዛ አካባቢ ላይ ድንጋይ ካለ ምንድን ነው እንትኑ ንፋሱ እየወሰደ እዛ አካባቢ ላይ ዲፖዚት አሸዋውን ዲፖዚት በሚያደርግበት ጊዜ እንደምታዩት የመጀመሪያው ስዕል ላይ እንትን ይፈጥራል፣ ተራራ ነገር ይፈጥራል። ያችኛዋን ቦታ ሳንድ ደን እንላቸዋለን። ኦብስታክሉ አያሳልፈውም አይደል? አሸዋውን እዛው ጋር ይቀርና የሆነ ተራራ ነገር ይፈጥራል ማለት ነው። እሱኛውን ነው ፎርምድ ዌን ሳንድ ኮሌክትስ አራውንድ ሰች አስ ሮክስ ኦር ቢትስ ኦፍ ቬጂቴሽን። ሌላው ባርካን ነው። ባርካን ኢዝ ኤ ሂል ዊዝ ዘ ሼፕ ኦፍ ክረሰንት ሙን ኦር ኳርተር ሙን። ይሄኛው ባርካን የምንለውም ደግሞ በንፋስ አክሽን የሚፈጠር ነገር ነው። ሁለተኛው ስዕል ላይ ያለው ማለት ነው። ይሄኛው ምንድን ነው የሚሆነው? የጨረቃ ይሄ የሀፍ ጨረቃ ወይ የጨረቃን 1/4 ወይንም ደግሞ እንደ ማጭድ አይነት ቅርጽ ይሰራል ማለት ነው። ንፋስ እዛ አካባቢ ላይ በሚነፍስበት ጊዜ ማለት ነው። ሉስስ ዲፖዚት አር ፈርታይል ሶይል ኢን ዲዘርት ዲፖዚትድ ባይ ዊድ ዜር አር ላርጅ ሎስስ ኦፍ ዲፖዚት ኢን ኖርዘር ቻይና። አሁን ቻይና አካባቢ በጣም ብዙ ፈርታይል የሆኑ ሶይሎች ዲፖዚት ይሆናሉ እዛ አካባቢ ላይ። ቻይና ደግሞ እንደ ምሳሌ እናነሳለን ማለት ነው።
ሌላው the work of the sea ነው። the sea water performs both erosion and deposition activity እንግዲህ ባህር ላይ ያለው ውሃ ማለት ነው ሁለት አክቲቪቲዎች አሉት። አንደኛ ኢሮዥንም አለ፣ ሁለተኛ ደግሞ ዲፖዚሽን ኢሮድ ያደርጋል፣ መሸርሸር አለ እዛው። ሁለተኛ ደግሞ ዲፖዚሽን አለ፣ ማጠራቀም አለ ማለት ነው። the most important feature formed along the coastline include በዛ ኮስት ላይን አካባቢ ከሚፈጠሩት የመጀመሪያው ቢች የሚባለው ነው። ይሄን ታውቃላችሁ። ቢች ዳር እንዝናና ምናምን ይባላል። እኛ ሀገር ባይኖርም የባህር ዳርቻ እንደማለት ነው። ይሄ ኤላንድ ዛት አሎንግ ሲያ ኮስት እዛው የባህር ዳርቻ አካባቢ የሚገኝ ቦታ ነው። የተለያዩ አይነት ሴድመንቶች ወይም ቅሪቶች ወይንም ደግሞ የተጠረጉ ነገሮች እዛ አካባቢ ያሉ፣ አሸዋ በሉት ድንጋይ፣ በጣም ብዙ ነገር አለ እዛ አካባቢ። እነዛ ሴድመንቶች የሚገኙበትን ቦታ ቢች ስትሪፕ እንለዋለን። ሌላ ስፒት ነው። ስፒት ምንላት ደግሞ ይኸውላችሁ ሁለተኛ ስዕል ላይ ያለችዋ ማለት ናት። እሷኛዋ ደግሞ ኢትስ ናሮ ዲፖዚት፣ ናሮ ነው፣ ጠባብ ነው። እንደገና ደግሞ ዲፖዚትድ ኦፍ ሳንድ ኦር ሲልት፣ ሲልት የምንለው ደግሞ ሳንድ አሸዋ ነው። ሲልት ማለት ደግሞ ይሄ ለማፈር ማለት ነው። አታችድ አት ዘ ዋን ኢንድ ኦፍ ዘ ላንድ ሙቪንግ ዲፕ ኢንቱ ዘ ሲ ኢን አዘር ኢንድ፣ በአንድ ኢንድ ከመሬት ጋር አታችድ የሆነ ነው። በአንድ ኢንድ ደግሞ ወደ ውስጥ ዲፕ ከባህሩ ጋር የተያያዘ ነው። ሎገን የምንለው ደግሞ ዘ ኤሪያ ኦፍ ሳልት ወተር ሰፓሬትድ ፍሮም ዘ ሲያ ባይ ሉዝ ሳንድ ባንክስ። ይሄ ሎጎን የምንለው ደግሞ እንዴት ነው? በሳንድ የተከበበ ውሃ አለ፣ ሲያ አለ። እዛው አካባቢ ግን ብቻውን ተለይቶ ትንሽ የውሃ አካል በሳንድ የተከበበ የውሃ አካል ይኖራል ማለት ነው። ያቺን ላጎን እንላታለን። እቺ ጥያቄ አብዛኛውን ጊዜ ናሽናል ኤግዛም ላይ ላጎን አትቀርም ትመጣለች። ስለዚህ እሱን እዩ። ሌላው እዚች ጋር የምናወራት ነገር ምንድነች? ማስዌስቲንግ ስለሚባል ነገር። ማስዌስቲንግ የምንለው ምንድን ነው? ማስዌስቲንግ ሪፈርስ ቱ ዘ ዳውን ስሎፕ ሙቭመንት ኦፍ ሮክ ራጎት ኤንድ ሶይል አንደር ዘ ኢንፍሉዌንስ ኦፍ ዘ ግራቪቲ። ይሄ ደግሞ ማስዌስቲንግ ማለት አንድ ነገር በግራቪቲ ምክንያት ወደ ታች ሲሳብ ወይም ሲፈርስ ወይም በሌላ ምክንያት በኢሮዥን በምናምን አይደለም ያ ቦታ አቅጣጫውን የሚቀይረው፣ ግን በግራቪቲ ምክንያት አንድ ነገር ወደ ታች በሚሳብበት ጊዜ በሚፈርስበት ጊዜ ያንን ማስዌስቲንግ እንለዋለን። የራሱ ክብደት የዛ ነገር ክብደት ያን ነገር ወደ ታች ይስቧል በግራቪቲ ምክንያት ማለት ነው። ግን ኢንፍሉዌንሶች አሉ አፌክት የሚያደርጉት። የመጀመሪያው ወተር ነው። ለምን ወተር ተባለ ብትሉ ወተር አንድ ነገር ውስጥ ሲገባ ምን ይጨምራል? ክብደት ይጨምራል አይደለ? ስለዚህ ወደ ታች የመሳብ እድሉን ማስዌስት የመደረግ እድሉን ይጨምራል። ያ ነገር እንዲፈርስ እድል ይሰጠዋል ውሃ ሲኖረው ማለት ነው። ሌላው አንግል ኦፍ ስሎፕ ነው። አንድ አንግል ስቲፕ በሆነ በጠበበ ቁጥር ያ ነገር በግራቪቲ የመሳብ እድሉ እየጨመረ ነው የሚሄደው። ሌላው የሰዎች አክቲቪቲም እዚህ ላይ ተጽዕኖ አለው ማለት ነው። ስለዚህ ማስዌስቲንግ ማለት አንድ ነገር ምንም ነገር ኤክስተርናል ፎርስ ሳይነካው በግራቪቲ ምክንያት ወደ ታች የሚሳብበት ወይም የሚፈርስ። ለምሳሌ ክምር አሸዋ አድርጋችሁ ያ ክምር አሸዋ በንፋስ ቢጠረግ ያ ኢሮዥን ነው። ነገር ግን ያ አሸዋ ዝም ብላችሁ አስቀምጣችሁ በራሱ ጊዜ እየፈረሰ ቢመጣ ያንን ምን እንለዋለን? ማስዌስቲንግ እንለዋለን። ምክንያቱም በግራቪቲ ምክንያት ነው ያ ነገር እየፈረሰ ወደ ታች የሚመጣው። ስለዚህ በዛ ውስጥ ደግሞ እነዚህ ሶስት ነገሮች ዋና ኢንፍሉዌንስ የሚያደርጉ ነገሮች ይሆናሉ ማለት ነው። ስለዚህ ይሄ የሚያወራው ስለዚህ ነው። ይሄን ቻፕተር በዚሁ ጠቅልለነዋል። እዚህ ቻፕተር ላይ የትኛውም አይነት ጥያቄ ካላችሁ አሳውቁኝ። እንደገና ደግሞ ኢንትራንስ ጥያቄዎችን መስራት የምትፈልጉ ከሆነ እዚህ ቻፕተር ላይ አዘጋጅላችኋለሁ። እኔን አፕሪሼት ለማድረግ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሀሳብ ካላችሁ ኮመንት አድርጉ። በቀጣይ ደግሞ በሌላ ቪዲዮ በሌላ ርዕስ እስክንገናኝ ቻው።